ከላይ እንደሰማነው ጠቅላይ ሚኒስትሩ በንግግራቸው ላይ እነዚህን ሐሳቦች አንስተዋል። ምርጫውን በብዙ ሴራም ቢሆን አጭበርብረንና ተፎካካሪዎችን እንዲዳከሙ አድርገን ምርጫውን ያለምንም ጥርጥር አሸንፈናል። ነገር ግን ስልጣኔን ለመቀማት የሚመጡ ብዙ ኃይሎች ከቅርብም ከሩቅም አሉ። ቢሆንም ግን ማወቅ ያለባችሁ ነገር እስከሚቀጥለው 10 ዓመት ድረስ እሞታታለሁ እንጂ ስልጣን የሚባል ነገር አልሰጥም። የትኛውም አካል ቢሆን ለሚቀጥሉት 10 ዓመታት መንግስት መሆን አይችልም። እኔን ከስልጣን ሊያነሱ የሚሞክሩ ብዙ ኃይሎች ከቅርብም ከሩቅም እንዳሉ እናውቃለን። ቢሆንም ግን እነሱን ለመመከት የተዘጋጀ ግብረ ኃይል ስራውን ከጀመረ ቆይቷል። ስለዚህም ብዙ ፍጅትና ደም መፋሰስ ይፈጠራል ብሏል ጠቅላይ ሚኒስትር አብይ አህመድ በቅርቡ በተካሄደው አስቸኳይ ዝግ ስብሰባ ላይ። በቀጣይ ምሁራንና ፖለቲከኞች በዚህ የጠቅላይ ሚኒስትሩ ንግግር ላይ የሚሉትን ሐሳብና የሚሰጡትን ምላሽ ጠይቀን ሰፋ ያለ ዶክመንተሪ ይዘንላችሁ እንቀርባለን።